ሲራጅ አህመድ ይባላለሁ። በቅርጻ ቅርጽ ስራ ነው የምተዳደረው። ቀበሌ 7 ላይ ተወልጄ ነው ያደኩት። አለ ሲራጅ ወንድም ማለት እንዴት አለልኝ? ስላገኘሁ በጣም ደስ ብሎኛል። እንዴት ነው? ሻረፍ በል አለሁ። እንዴት ነው? ሰላም ነው ወይ? ብዙ ሰው ስላንተ እየጠየቀ ነውና ቤተ መንግስትህንም አዩ እንዴት አድርገህ ብሰራው ነው እያሉ ነውና በመጀመሪያ ደረጃ ሲራጅ ማን ነው? የት አካባቢ ነው ተወልዶ ያደገው? እስኪ ራስህን ትንሽ አስተዋውቅ። ሲራጅ አህመድ ይባላለሁ። ተወልጄ ያደኩት ቀበሌ 7 ቅዳመ ገበያ ነው ጎንደር እና ፋሲል ግንብን እያየሁት ነው ያደኩት እና በጣም ስለምወደው በቃ ልሰራው ብዙ አመት ማስበው ነበር። አሁን ጊዜው ደረሰና በቃ እንዲለየኝም ራሱ አልፈልግም። የሰራውት ስራ ሁሌም እንዳየውም እፈልጋለሁ። አይኔ ላይ እንዲሆን እፈልጋለሁ። ከዚህ ከጎንደር አቅጣጫም ራሱ እንዲወጣ ራሱ አልፈልግም። ሁሌም እንዳየው እፈልጋለሁ። እኔ መጀመሪያ ስራዬ ነው። ሁለተኛ ስራው ደግሞ የተሻለ ነገር እንደምሰራ እርግጠኛ ነኝ። ምን ያክል አመት ፈጀብህ አሁን ቤተ መንግስቱን እንደዚህ አስመስለ ለመስራት? አዎ ያው ጊዜ ወስዷል። ጊዜ ወስዶብኛል። ያው 6 ወር ትሰራለህ፣ ታቆማለህ፣ የሆነ ነገር ትገጣጥማለህ። እንደዛ ያልኩ አመት ከ6 ወር ምናምን ድረስ ፈጅቷል። አዎ ከዚህ በኋላ ደግሞ የምሰራው ላቀልዋለሁ፣ ጊዜውን ምቀንሰዋለሁ። ያለውን ነገር ራሱ በማሳመር እንደገና እንደምሰራው እርግጠኛ ነኝ። በምንድነው የምትተዳደረው አንተ? ምንድነው ዋና ቋሚ ስራ? ይህ ነው ቋሚ ስራ ያንተ ስራ? ቋሚ ስራ ይሄ ነው። አዎ በቃ ማለት ካሉኝ ቅርሶች ከሀገሮች ቅርስ በቃ በዛ ነው የምተዳደረው። ዋሊያዎችንም እንደዚህ የምታያቸውን ነገር እሰራለሁ። ፋሲል ግንብም እሰራለሁ። የቤት ማስዋቦችን ስራዎችንም እሰራለሁ። ለግቢ የሚሆኑ የአትክልት መትከያዎችንም እሰራለሁ። በቃ በዚህ ነው የምተዳደረው። ስራው ግን እንዴት ነው? አዋጭ ነው? ጎንደር ከተማ ላይ ስራው እንዴት? ደህና ነው። እስካሁን ደህና ነው። ከዚህ በኋላ ደግሞ የተሻለ ነገር ይመጣል ብዬ አስባለሁ። አንተን ድጋፍ አየሁና ታሪኩን ቅርሱን ጠባቂ ትውልድ ሲፈጠር ሁላችንም በየቤታችን ቤተ መንግስቱን የመሰለ ቅርስ ከየቤታችን ሊኖር ይገባል። በመላው ዓለም ሆነን እሱን እያየን እንኳን የተወለድንባት ሀገራችንን እያጣጣምን እንኖራለን ብዬ አስባለሁና ሲራጅ ወንድማችን እንደምናግዘው እናንተ ጋር ሆኜ ተስፋ አደርጋለሁ። ምን እናድርገው? በኮሜንት አሳውቁኝ። ቅርሱ 100,000 ብር ዋጋ ወጦለታል። የፈጀበት አመት ከምናምን ነው የፈጀበት። እንደ ልጁ የሚቆጥረው ነው። ጎንደር ከተማ እንዴት አድርገን በጨረታ እናስቀረው የሚለውን ነገር እንነጋገርበት። እወዳችኋለሁ። አመሰግናለሁ።